አንድ መንገደኛ መንገድ እየሄደ መንገድ ላይ ይመሽበታል። ጎራ ብሎ ታሳ ጎጆ ትንሽዬ ቤት ያገኛል። እባካችሁ አሳድሩኝ ይላል። በዛን ሰዓት ባለቤቱ ወጥቶ እና የኛ ቤተሰብ ብዙ ነው እና እንደ ሁኔታው እናሳድራለን ግባ ብለው ያስገቡታል። በዛን ሰዓት ጠዋት ስትሄድ ደግሞ ወተት ጠጥተህ ትሄዳለህ። አንድ ላም አለችን ወተት ታልቦ ወተት ጠጥተህ ነው የምትሄድ ብለው ማታ ይነግሩታል። መንገደኛውም እሺ ብሎ እዛ ቤት አድሮ ጠዋት ሲሄድ ወተት ጠጥቶ ጉዞውን ይሄዳል። ጉዞውን እየሄደ መድረስ ወደሚፈልግበት ሀገሩ ይደርሳል። ሀገሩ በደረሰበት ጊዜ ወደ አንድ አዋቂ ቤት ሄደ። አዋቂ ቤት ሄዶ ጠቅላላ በመንገድ ጉዞ ላይ ያጋጠመውን ጠቅላላ ታሪክ ካጫወተው በኋላ እነዛን ድሃ ቤተሰብ እንዴት አድርጌ ውለታ ልመልስ ብሎ አዋቂ ያማከራል። አዋቂ በማይመከርበት ጊዜ ምን አለ? ያለችታ አንዷ ላም ሂድና ግደልባቸው ነው። ሁለት ቀን ካሰበ በኋላ በሶስተኛው ቀን ተነስቶ ገድሎባቸው ይመለሳል። እነዛ ድሃ ቤተሰብ በመሞቷ ተደናግጠው ተነስተው ሁሉም በተለያየ ስራ ተሰማርተው የተለያየ ስራ መስራት ጀመሩ። ሀብት አፍርተው ትልቅ ቪላ ቤት፣ ሁለት ትልቅ ግቢ ተለወጠ። ያ መንገደኛው ያቺን ላም ሄዶ የገደለው መንገደኛ ተመልሶ ከ2 ዓመት በኋላ ተመልሶ ያንን ሰው ያናግረዋል። እንዴ ምንድን ነው? መጀመሪያ ደሳሳ ቤት ነበረች፣ አሁን እናንተ ሀብት አፍርታችኋል፣ ቪላ ቤት ሰርታችሁ ምን ተገኝቶ ነው? ምን አግኝታችሁ ነው? እንዴት ነው ሁኔታው ብሎ ባለቤቱን ስጠይቅ ባለቤቱም እንዲያ አንድ ላም ነበረች፣ ያቺ ላም ስትሞትብን ተነስተን ሁላችንም በየፊናችን የተለያየ ስራ ሰራን፣ ሀብት አፈራን፣ ይኸው አሁን እንደምታዩ ነው ብሎ ለዛ ለመንገደኛው ሰውዬ ያሳለፉትን ታሪክ ሁሉ አጫውተው ማለት ነው። እንግዲህ ከዛሬው ታሪክ የምንማረው አንድ ነገር ላይ ብቻ ተመርኩዞ አንድ ነገር ላይ ብቻ ተንጠልጥሎ መቆየት ጉዳት አለው የሚል ነው። ያለችን አንድ ነገር ግን ሰርተን አስፍተን ከተጠቀምን የበለጠ ማስፋት የበለጠ ተጠቃሚ ልንሆን እንችላለን የሚል ነው። ከዛሬው ታሪክ ብዙ ትምህርት እንዳገኛችሁ አምናለሁ። ይህንን ፕሮግራም ላይክ፣ ሼር እንዲሁም ኮመንት አድርጉ። አመሰግናለሁ።